ሄሎ ወይዘሮ ህይወት ልጅቷ የለችም ጠፍታለች። እኔ አሁንስ በጣም ነው ስልችት ያለኝ። በቃ በጣም ነው የሰለቸኝ። አዚ ትንሿ በሰው ስልክ ደውላ ነበር እንድደርስላት ጠየቀችኝ። ስደርስ ደግሞ ራሷን ስታወርቃለች። ወይ ማልታተ ማልሰርገት እንታተ ማዘር ምንድነው ግን የሆነችው? ምንድነው ችግሩ? አይ አፍዳና ካዩ መጣዳማ ማንታት አይ ወደኛ አልመጣችም። ምን ሆና ነው ጠፋች ብለ ያመለከቱት? ለአንድ ጊዜ ቢሆን እኮ እሺ። ይሄ ግን ተደጋገመ። እናንተም ክትትል እያደረጋችሁ አይደለም። ታዲያ ይሄ ተገቢ ነው? ይሄ አንቺ ስራ ነው። ድሮ ልንገርሽ ሩጣሽ ወደ ቤት የምትመጪው አሁን ጠፋሽ ስትባይ የጠፋሽበት ምክንያት አንቺ እንጂ ደበቅሻት። የምን ደበቅሻት? ደሞ እኮ 9 ዓመት ገደማ ሆነ ነው። ቆይ አገባ እንዴ? አዎ ፈጣሪ ይመስገን አሁን የሁለት ልጆች አባት ሆኛለሁ። ወዴት ነው? ያቺ ወሮሮ ልጅ ያለችበት ቦታ ጥቆማለሽ። በቃ ግብና አረፍታል። መተኛት አለብሽ እንዴ? አሁን እኮ ደህና ነኝ እኮ። ቢሆንም ማረፍ አለብሽ። በቃ ግቢ። ምን ይሻለኛል? ምን አባቴ ነው የማደርገው? አማራጭ ደግሞ የለኝም። ምን ይሻላል? ጸባዩን ከባድ ነው እንዳላስረዳት ደግሞ። ጎረምሳ መጣ። እህቴ እንዴት ነሽ? ቆይ ልጅቷን የት አደረስካት? አረ ድምፅሽን ቀንሽ። የት ወስዳታለሁ? ይዤ አመጥቻለሁ። አልፈልግም አልኩ አይደለ እንዴ? አረ ድምፅሽን ቀንሽ። አይ እንግዲህ ተናግሬያለሁ። እሺ ማርቲኬት የተሻለ ሕክምና ማግኘት አለበት። እኔ ደግሞ ወደ መጣችበት እንድትሄድ ነው የምልክሽ። ወዴት ነው የምትሄደው? አላውቅም። እኔ ግን የምታውቂው ሆስፒታል ካለ እንድትጠቁሚ ብዬ ነው። ጭራሽ ምንም የማውቀው የምጠቁምህም ነገር የለም። እሺ ማርቲኬት ትንሿ አቤት አባዬ። ይኸውልሽ አሁን ሐኪም ቤት እንሄዳለን። እንዴ አሁን እኮ ተሽሎኛል። አውቃለሁ። እማማ እኮ እንዳካምሽ አውቃለሁ። ግን ደግሞ ለማንኛውም ብዬ ነው። አሻባይ በቃ ጎበዝ፣ ሂጂና ልብስ ቀይሪ።
የደወሉላቸው ደንበኛ ስልክ አይመልስም። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይ። ቆይ ለምንድነው ስልክን የማታነሳው? አልቻልኩም ነበር። ቆይ ምንድነው የማትችለው? አንስተ ስልኩን እዚህ ላይ ማለት ይከብዳል እንዴ? እሺ በቃ ይቅርታ። በልና አሁን ምሳችንን እንብላ። በቃ እሺ፣ እጃችን ታጥበን እንውጣ። እሺ እና ምን ተባለህ ማማ? ምርመራ አድርገናል፣ ግን ውጤቱ ገና ነው። ግን ቢሆንም መጨነቅም ሆነ መራብ የለባትም። አይ የቤተሰቧን ጣጣ እዚህኛ ጋር ልታመጣ ነው አይደል? ኧረ በእናትሽ ዝም በይ። ልጅ ፊት እንደዚህ አትናገሪ። ማን ነው ልጅ? ድንቄም ልጅ። አባዬ በእኔ ምክንያት አትጣሉ? ትንሿ በአንቺ ምክንያት አይደለም። መግባት ይቻላል? ግባ። እንዴት ነሽ? ደህና ነኝ። የምርት ትኬት ጉዳይ በጣም አሳሳቢ ላይ ነው። ስትጨነቅ ደግሞ በጣም ይበስባታል። ይሄ የቤተሰብ ጣጣ ነው የሚሆነው። እቺ ልጅ በኋላ አንድ ነገር ብትሆን እኮ በእኛ ነው የሚሳበበው። ስለ ቤተሰብ ጣጣ ነው ያላውቅም፣ ግን ዶክተሩ እንዳስረዳኝ ከሆነ በብዙ ምክንያት ሊመጣ ይችላል። ግን እርግጠኛ ሆኖ የታወቀ ጉዳይ የለም። ያው መድኃኒቷን ደግሞ በስትክክል ከወሰደች እንደሚሻላት ነግሮኛል። አሁን እሺ ምን አድርጌ ነው የምትለኝ? ምንም፣ ያው በቃ ያለውን ነገር እንድታውቂው ብዬ ነው። እንዴት ነሽ ማርቲኪ? ደህና ነኝ አባቴ። ግን ትምህርት ቤት አልጀመረም? ትጀምሪያለሽ። ዶክተሮቹን አናግሬያቸዋለሁ። ስለ ምርመራሽ እያወራን ነበር። ሰሞኑን ትጀምሪያለሽ። እሺ አመሰግናለሁ። ግን ደግሞ ዶክተሮቹ መማር ከፈለገች መድኃኒቷን ትውሰድ፣ ደግሞ አትጨነቅ ብለውኛል። የድሮ እናቴ ጋር ካልመለሳችሁ አልጨነቅም። በቃ እሺ፣ ትምህርቴን ልጠይቅ ነኝ። በቃ ይቅናሽ አባቴ። ሄሎ ወይዘሮ ህይወት። አቤት አቶ ብሩክ። ምርት ኬትን ካገኘሃት አሳውቀኝ ብለሽ ነበር። አዎ አቶ ብሩክ አገኘሃት? አሁን የጋናት ግን ራሷን ስታ ነበር ያገኘኋት። ማለት ቆይ አሁን የሚታወቅ በሽታ ወይ ደግሞ የተመዘገበ በሽታ አለባት እንዴ? አይደለም። ያው ሕክምና ወስደናታል፣ ግን ደግሞ የሚጥል በሽታ እንዳለባት ነግረውኛል። በድርጅታችን ስም በጣም ነው የማመሰግነው። ላሳወቅሽ ብዬ ነው።
እቤት እመጣለሁ። እሺ በቃቸው። እናቴ ምርትኬት አቤት። ሁለተኛ እናቴ እንዳትይኝ እሺ? ስሚ እዚህ የምትቀመጪው ለትንሽ ጊዜ ነው። መላመዱን በልክ አድርጊው እሺ? ግን አባቴ ያላገባ ያልወለደ ወንድሜን አባቴ እንዳትዪው እሺ? ግን ለምን ጠላሽ? አንቺ ልጅ መጥላትን ምን አመጣው? እኔ ልጅ አልፈልግም፣ ያውም እንዳንቺ አይነት። ግን ጥፊ ከፊት ያው ግን አትበይብኝ እዚህ። እኔ ይሄንን ኃላፊነት አልፈልግም። በቃ እኔ አልችልም። ምንድነው የማደርገው? ምን አይነት ጉድ ውስጥ ነው የገባሁት? እሷ ደግሞ ታሳዝናለች። አምላክ ሆይ እባክህ ወደዛ ቤት እንዳልመለስ አድርግልኝ። ደግሞ እኮ ውዱ አባቴ ወዶኛል። አሁን ደግሞ አዜብ ነች ያልወደደችኝ። ቤቱ ደግሞ በጣም ተመችቶኛል። ደግሞ እናቴ አዜብ ደግሞ እንድትወደኝ አድርግልኝ አምላኬ። እባክህ ወደዛ ቤት እንዳልመለስ አድርግልኝ አምላኬ። ውዱ አባቴንና ውዱ እናቴን ደግሞ ጠብቅልኝ። እንዴት ዋላችሁ? አባዬ ከደህና መጣ። እንዴት ነሽ እህቴ? አባዬ ትምህርት ቤት ጠየቅልኝ እንዴ? አዎ በደንብ ነው። ምርጥ እኮ ነኝ አባት። ግን እስከ ስንት ነው የተማርሽው? አንደኛ ክፍል ጨርሼ ነበረ፣ ግን እዛ ግቢ እያለሁ ነበር። እና የትምህርት ማስረጃሽ የኔ ያለው? የመጀመሪያ እናቴ ጋር። እሺ በቃ እነሱ ማናገር ሊኖርብኝ ነው ማለት ነው። ወዴት ነው? እስቲ ምርትኬትን ዶክመንት ላምጣ ከሰጡኝ። ምን ልታደርግ? ላስመዘግባል ነው። ቆይ ማንነቷ የማይታወቅ ልጅ አስቀምጬ አስተምራለሁ እያልክ ነው? ማንም ትሁን ምንም ትሁን ግን ሰው ናት። ሁሉን ነገር ነግሬሃለሁ እሺ? በራስ ነው እያንዳንዱ ነገር እየወሰንክ ያለኸው። እኔ ደግሞ መጥፎ ነው እሺ መሆንባት። ምን እንደሆንሽ አላውቅም። የማላውቃት አይነት ሰው እየሆንሽ ነው። ለእኔ ራሱ እንደዛው ነው የሆንክብኝ። ምን እንዳስነካች ራሱ አላውቅም። ደሞች አንድ ፍሬ ልጅ ምን ታስነካኛለች? በይቸው። እሺ ምን እንደማደርግ አሳይሃለሁ እሺ? እናት ሳይሆን ሰይጣን ነው የምሆንባት። ሄሎ ህይወት። አቤት። አዜብ ነኝ። ምርትኬት እኛ ጋር ነች።
የብሩክ እህት ነሽ? አዎ። እሺ በጣም አመሰግናለሁ። ብሩክ ደውሎ ነግሮኝ ነበር እና እመጣለሁ ልጅቷን አያታለሁ ብዬ ነበር። ነግሮሽ ነበር? እና ታዲያ ለምን አልመጣሽም? ልጅ ሰታችሁ የት ትመጣለህ እንዴ ስራችሁ? ይቅርታ ዜድ፣ ከአቅም በላይ በሆነ ችግር ነው ያልመጣሁት እና አስተማማኝ እጅ ላይ እንደሆነች ስለተሰማኝ ነው። ይኸውልሽ ልጅቷ በሽተኛ ነች። እሺ የቤት ጣጣ አለባት። መተሽ እንድትወስጃት። እሺ ዜድ እመጣለሁ። የመጀመሪያ ቤተሰቦቿም እየፈለጓት ነው። እመጣለሁ። አሁን መተው መንቀር ያስወጡልኛል። አለቀ በቃ ጉዳይ። እንዴ መርትኬት! አንቺ መርትኬት! ወይኔ ጉድ ፈላ። ምንድን ነው የማደርገው?